የሰራሁበት በጣም ከባድ ጊዜ ህይወቴ በጣም ራሴን ያጣሁበት ጊዜ እውነት እስማው ስኩት እዛኔ በቃ ላይ ግልጸኝነት በቃ ይሆናል አይደል ሁሉም ነገር ሰልችቶኝ ማለት ነው ማስመሰል ሰልችቶኝ ግልጽ የሆንኩበት ጊዜ ነው ታውቃላችሁ ይሄ ብር እንደሌለኝ አንዳንዴ ትደብቅ የለ በቃ የሆነ ብር ሳይኖር ሲቀርና ምናምን ብር የለኝም እንትን ሆኛለሁ አይምሮዬ እንደዚህ ደረጃ ላይ ነው በቃ ፍርጥ አድርጌ ተናገርኩ በቃ ለዘላለም የደበቅኩትን ነገር እዛ ካናዳ ሆኜ 7 አመት ሙሉ ተረዳችሁኝ ከዛ በቃ እነዚህ ሁሉ ተፈጠረ አካፈልኩ ራሴን ድክመቶችን ሁሉ ነገርና ከዛ አስታውሳለሁ አንድ ቀን ላይቭ ገባው ምናምን በቃ ኖ ላይቭ ከመግባቴ በፊት ቪዲዮ ፖስት ብዬ ነበር ሰው ተጨነቀ ብር የለኝም ምናምን ስል ሰው ተጨነቀ ብር የለኝም ምናምን ስል አንድ እህት አለችኝ በጣም ትልቅ ውለታ ያገዘችኝ የዛኔ ወት ለመናገር እና በጣም ከብዙ ሀገር በጣም ብዙ ሰዎች እንድረስልኝ ያሉኝ የዛኔ እና አልቀበልም ምናምን እያልኩኝ ነበር በጣም እኔ በጣም በራሴ ለመተማመን እየጣርኩ ስለነበር የዛኔ በቃ ላይ የበለጠ እንዳልደክም ነው በቃ መቀበል ያልፈለኩት ገንዘብ ተረዳችሁኝ ከዛ በኋላ ምን አልኩኝ መሰላችሁ እኔ ገንዘብ መቀበል አልፈልግም ስለዚህ ስፖርት ፕሮግራም አለኝ ሰውነት መቀነስ የምትፈልጉ ከሆነ እኔ ማገዝ ከፈለጋችሁ ግቡና መግዛት ትችላላችሁ ምናምን አልኩ ከዛ በጣም ርካሽ ነው ያደረኩት ፕሮግራሙ ከዛ ግን ቲፕ መጨመር ይችላል ከዛ በአንድ ምሽት $3000 አገኘው በዛ ስራ ማለት ነው $3000 አገኘውና በጣም ተደሰትኩ በነገው ለታ በቃ ላይቭ ልግባና $3000 እንደሰራው ላሳያቸው ምናምን ዩቲዩብም እያደገ እየታየ እንደሆነ ልንገራቸው በቃ ጥሩ ዜና ነው ተረዳችሁ የሆነ በቃ ህይወቴ ትንሽ እየተቀየረ ምናምን መስሎ ተሰማኝ ከዛ ላይቭ ገባለው 20 ምናምን ሺህ ሰው 22000 ሰው 23000 ሰው thank you 23000 ሰው ደነገጥ ወይኔ ህይወቴ ተቀየረ እሰይ ስለቴ ሰመረ ስለቴ ምንድን ነበር በቃ ይሳካልኛል ነው በቃ ተሳካልኝም ተረዳችሁ ግን የተሳካልኝ ነገር ምንድነው እኔ መሰለኝ ዛኔ በቃ ሰው ይወደኛል ሰው በቃ በጣም ይወደኛል አዱናይ ሰው ይወደሃል በቃ አእምሮ ያሳምኑኝ ነበር ሰው እንደማይወደኝ ምናምን ተረዳችሁ ከዛ ጊፍት አንበሳ ቡም አንበሳ ቡም ዋብላ መጮሃለሁ እሰይ እኔ እኮ እነዛ አንበሳዎች እነዛ እንትኖች ዋጋቸው ለራሱ አላቀውም እኮ የዛኔ እኮ ዋጋቸው አላቀውም ያንድ አንበሳ ጊፍት ዋጋ ስንት እንደሆነ አላቀም መጥቶ ግን ሲል በቃ ቀውጢ በቃ ተዩ አይቻላቅም አብዛኛው ጊዜ ፍላወር ምናምን ነው የሚሰጠኝ የዛኔ ተረዳችሁ አንበሳ ይላል በቃ መዝሙሪና ብርጬ ከዛ ከአንድ ቀን በኋላ ተመልሼ ሳይሆን ለማኝ መስዬ ቁጭ ልንገራችሁ በስመ አብ ወመንፈስ ቅዱስ የሆነ አንዳለ የቃሉ ፑቲክ እንትን የሰራው የሆነ ልጅ እንደዚህ ዲዛይን አስመስሎ ከዛ ትራንዚሽኑ ሲመጣ እንደዚህ ብሎ እንትን ያለው አለ አይደል ልጅ እንደዛ ነው የተሰማኝ ተረዳችሁ I mean god damn how do you even recover from that shit how do you recover እንዴት አድርገህ ነው ሪከቨር የምታደርገው ከዚህ it's crazy ከዛ ላችሁ አንድ ሳምንት ምናምን ቆየና ሰው በቃ ሙድ መያዝ ጀመረ በእኔ ሙድ ተያዘብኝ ነው የምላችሁ በቃ የተያዘብኝ ሙድ የዛኔ ልነግራችሁ አልችልም ማን አተ አንዱማ በጣም በቃ የተረበኝ ተረባ እኔ እኮ በጣም ደሞ እኔ አስተዳደጊ ትንሽ ከብጬ ነው ያደኩትና የሆነ አፕል ኤርፖርት ነበረኝ እዛኔ አፕል ኤርፖርት ነበረኝና እሷን አልሸጥኳትም ይሸጣል መሰለኝ አላለ በቃ ያን ያህል የሚያግዘኝም አልመሰለኝም በቃ ሸጨው ሰው በተሻለኝ አቅም ወደ ስራ ለመመለስ እየሞከርኩ ነበርና ከዛ አንዱ ቪዲዮ ሰር ፖድካስት ናቸው መሰለኝ $700 ሄድፎን ይዘ ቸገረኝ ስትናውራ እውነታቸው እኮ ነው ለምንድን እንዴት ምንድነው በቃ ተረዳችሁ እኔ በቃ እንደ ሰው እየኖርኩ ነው አላወቅኩትም ሆን ብዬ ያረኩት ነገር አይደለም ይሁሉ ነገር ገባችሁ ግን እነሱ ጠምዝዘው ወደ መጥፎ ነገር ወሰዱብኝ በቃ ሙድ ተያዘብኝ በኃይለኛው ለማኝ ተባልኩ በገባሁበት ኮሜንት እንዳለ ለማኝ ምክር ለመስጠት ሞክራለሁ አንተ እኮ ለማኝ እኮ ነህ እንዴት አድርገህ ምክር መስጠት ትችላለህ አንተ እኮ አትችልም እኮ የለህም ለራስህ ሳይኖር አንተ ማን ስለሆንክ ነው ሌላ ሰው
አልቻልኩትም። በቃ እኔ የዛኔ እንደውም ተጎዳው። የዛኔ ተጎዳሁ በቃ because አውቀዋለሁ እኔ በቃ በጣም ሀብታም እንደምሆን ምናምን የዛኔ ተገባቸው። ከዛ ላይክ እልያዘኝ ቆይ የዛኔ ደግሞ እብደቴ ጨመረ ነው የምላችሁ። በቃ ጨመረ በቃ የዛኔ እሳቴ ጨመረ። የዛ የለማኝ ጊዜ ማለት ነው። ከዛ ደግሞ እንደገና because አላቋርጣሉኝ በቃ በሞራል የመጡ ተረዳችሁኝ። በቃ ገንዘብ የለኝም ብዬ እንትን ባደረኩት በቃ ሰው በቃ ናቀኝ። ታውቃላችሁ የዛኔ ናቀኝ ላይክ ዳም ማርያምን። እኔ አሁን በቃ ሬስቶራንት ምናምን ስገባ ምናምን ላይክ የሆነ እኔ ነኝ አብዛኛው ጊዜ የምከፍለው ምናምን ተረዳችሁኛ። እኔ ነኝ የምከፍለው ምናምን ደስ ይለኛል። በቃ ሰው ገንዘብ ይሁን ባይኖረኝም እኮ ነው ባይኖረኝም እኔ ነኝ የምወደው በቃ መክፈል ምናምን እንትን ማድረግ በቃ ማገዝ እኔ አለው ማለት ምናምን በቃ መነሰቀጥ ማለት እንደዚህ ነገሮች ተረዳችሁ። የዛኔ የማገኘው ሰው ነው የምላችሁ ሽንት ቤት ሄዳለሁ ብሎ ምናምን ከፍሎ ነው የሚመጣው። እንዳልጨቃጨቃቸው እኮ ነው። በስማ ሞራሌ በሶሻል ሚዲያ ብቻ ሳይሆን በአካል ነው በቃ የተጎዳው። አንዳንዱማ በቃ አሳዝነው አስቦልህ በጣም ስለሚወድህ ምናምን እኮ ነው። ግን በቃ ለሞራሌ ያለው እንትን ጥቃት ኃይለኛ ነው። ቋን ነው የሚያደርግ እንደዚህና አለፍ ነው ምናምን እሱ። ከዛ በኋላ አዲስ አበባ መጣው you know ጊፍት ማልወደው ለዛ ነው። አዲስ አበባ መጣው ያ የለማኝ እንትን አለፈ። የለማኝ ፌዝ አለፈ። ለምን እንዳለፈ ልንገራችሁ እና ለምን እንዳለፈ ልንገራችሁ። ወቸው ጉድ ቀረብኩላችሁ። ወቸው ጉድ ቀረብኩና ከዛ በቃ ላይክ ምን ልበላችሁ ጀስት ሐቁ እንደገና ፍርጥ። ሌላኛው ሐቅ የእንትን ሐቅ ነበረ፣ የዓለማዊ ሐቅ ነበረ። አብዛኛው ገንዘብ የለኝም እንደዚህ ነኝ ስራ እየሰራው እንትን አልሆነም ምናምን በጣም ብዙ። አሁን ያሁኑ ሐቅ ደግሞ የውስጥ ሐቅ ነው። በቃ የመንፈስ በቃ የያዘኝ ሁሉ ነገር ፍርጥ ታባል። ከዛ ሀገር ሙሉ እንደገና ግልብጥ የዛኔ ማተው የዛኔ ለየት ያለ ነበር በጣም። ታስታውሳላችሁ እናንተ እስኪ አራት ብላችሁ ጻፉ። የምታስታውሱ ከሆነ አራት ብላችሁ ጻፉ እስኪ። ያ ጊዜ የምታስታውሱት ከሆነ በቃ ተውት። ፋሚሊ የዛኔማ በቃ እኔ ቤተሰቦቼ ናቸው የሚያሳዝኑኝ። ጋድ ዳም ነው። አንዳንዴ ሰው ለመርዳት የምትሄድበት ልክ ከራስ አልፎ የሌላ ሰውም ሊጎዳ ይችላል ለካስ። የዛኔ የተረዳሁት ነው። ተረዳችሁ የዛኔ እና ኤኒዌይስ አልኩት ተናገርኩ ሁሉ ነገር ነው። ፋሚሊም በቃ ምንም በቃ ኦሬዲ ስለወጣ ስለተናገርኩ ማን በቃ እንትን ነው እንገባቸው ነገር ነው። ግን በሄድኩበት ቦታ ዲስሪስፔክት ይደረግ ነበረ። እዚህ ላይክ ኢቭን ታዋቂም ሆኜ ማለት ነው ላይክ የሆነ ጅም ቤት ምናምን ሄጂ ስሰራ እኔ እዛ እንደምሰራ እንዲታወቅ አልተፈለገም ነበር። ለምን ብራንዳቸው እንዳላበላሽባቸው ማለት ነው፣ ስማቸው እንዳላጠፋባቸው። እንደዚህ አይነት ሰው ታሰራላችሁ እንዴ ምናምን እንዳይባል ወደ ሬስቶራንት ምናምን እየሄድኩ ከፋሚሊ ጋር ምናምን መንገድ ላይ ምናምን የሆነ ሴጋው ምናምን እያሉ ሙዲ ይዙብኝ ነበር፣ ያሟርቱብኝ ነበር እንዳለ በቃ። ከካናዳ መጥቼ አብዛኛው እንግዲህ ሀበሻ አይደለም እዛ ስራዬ ደግሞ እኔ ከነጮች ጋር ነበር። አልወጣም ከብዙ እንትን ሀበሻም አልገናኝም፣ ብቻዬን ነው በቃ። እና እዚህ ከዛ ተቃራኒ መጥቼ ወደዚህ መንገድ ላይ ሆነ ሁሉም ባለፍክበት ሴጋው ምናምን እያሉ በቃ ሙድ ሲይዝብህ ሲያሟርትብህ ሊያወዳድቅህ ሲሞክር ምናምን ትሆናለህ በቃ። ጀስት በቃ በጣም ይገርማል በቃ። ተስፋ ትቆርጣለህ በቃ በዛ ንቀት ማለት ነው። ከዛ በኋላ
መቀለጃ ሆኖ ነበር። በጣም 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 ሰው ፌዝ ይዝብኝ ነበርና እየጠሩ ና ይሉኝ ነበር እንደዚህ ና አንተ እንደዛ ይሄው በጣም ነው የሚገርመው። ካልሰማችሁ ከኮራባቸው ማን ስለሆንኩ ነው የምትኮራው? አንተ እኮ እንደዚህ አይነት ሱስ ያለብህ የወደቅ ሰው እኮ ነው። እንዴት ነው ማን ስለሆንኩ ነው የምትኮራው የሚሉ ሰዎችም አሉ። የሚናደዱ ስለኮራ ራስህ ስለሆንክ ስላደነቅህ ራስህ ማለት ነው። እና በጣም ያጋጥመኛል እንደዛ ብዙ የዛኔ እና ታልፈዋለህ በጥንካሬ መንፈስህ ለራሱ አይቀይርብህም። በቃ የዛኔ ምን ሆንኩ ይመስላችሁ? የመጨረሻ ጊዜ ተስፋ የቆረጥኩባት ጊዜ ማለት ነው የሆነች እናት ነች ጥቁር ልብስ ለብሳ ልጆቼን ገደልክብኝ ብላ ቪዲዮ ስትሰራ ማለት ነው። የዛኔ የወቸው ጉር ጊዜ በሰጠሁት ምክር ምናምን ልጆቼ ገደልክብኝ እንዴት? ከዛ የሷ ሴት ደግሞ ከመቶ ምናምን ሺህ በላይ ላይክ ነው ያላት። በዛን ጊዜ አስቡት እንግዲህ 100 ምናምን ሺህ ላይክ፣ ከዛ በሺዎች የሚቆጠሩ ኮመንቶች እሷን እየደገፉ እኔን እያንቋሽሹ እየሰደቡኝ ቤተሰቦቼ እየሰደቡ በአጠቃላይ ሁሉ ነገር እየሰደቡ ማለት ነው። እንዳለ ነው የምላችሁ። ከዛ ታውቃላችሁ ይህ ሁሉ ሰው ደግሞ እንደዚህ የሆነብኝ ማለት ነው ያ ሙሉ ዩቲዩብ ቪዲዮ ሳይመለከት ነው ለምን እንደዛ እንዳልኩ ምናምን። በቃ የተሰጠቻቸው የሆነች ተቆራጭ ቪዲዮ ነበረች። ይህ ኤዲት ያደረገ ሰው ቫይራል እንደሚወጣ ገብቶታል። በቃ ኤዲት አድርጎ ተለቀቀች። ገባችሁ? ከዛ ምን ሆነች? የሰው አስተሳሰብ ቀየረች። ሰው እንኳን እኔን ለማወቅ እድል አልሰጠኝም። በተሰጠው ነገር ተጠቅሞ ምክንያት አድርጎ በአጠቃላይ እንትን አደረገኝ ማለት ነው። ከዛ እቺ ሴት እንደዛ ብላ ወጣ ስታለቅስ ሳይ ተስፋ ቆረጥኩ። ሰውን በማስደሰት ተስፋ ቆረጥኩ። ታውቃላችሁ እግዚአብሔርን እንደኔ እኮ ተሳድቦ የሚያውቅ እኮ ምንም እኔ እኮ ተሳድቤ አላውቅም እኮ like ምንም በሳድብ በእንግሊሽ ምናምን ነው አንዳንዴ በቃ ላይቭ ላይ በጣም እንትን ያደርጉኝ ነበር አንዳንዶች እውነት መሮኝ እያለ ግን እንደዚህ በቃ ስራዬ ብዬ ሰው ለመጉዳት ተነስቼ አላውቅም። በምንም ተአምር ሌላ ቲክቶከር ላይ ሌላ ሰው ላይ በምንም ተአምርና ምንም ነገር ሳላጠፋ ሳልሳደብ ሳልጎዳ እንደዚህ ከጠሉኝ በጣም የሚገርመው በጣም that means I don't have to care anymore። እነሱን ለማስደሰት ምናምን መሞከርም የለብኝም። በቃ ነፃነት አለኝ ማለት ነው። ትላቀቃለህ። የሆነ አንዳንዴ ቁጭ ብላችሁ አስባችሁ ታታቁም የሆነ እንዳለ በቃ ላይ ሀገር ሙሉ ወይም በአጠቃላይ ካጠገብ ያሉ ሰዎች ቢጠሉኝና በተገላገልኩ በቃ ባላስደስታቸው በቃ ብቻዬን ቢተውኝ የሆነ እንደዛ ነገር ቫይብ ትደርሳላችሁ። በቃ ያ ሞመንት ደረሰ እኔ ጋር በቃ ተቀበልኩት። you know what who cares man I don't care I'm just gonna chill በራሴ ሆናለሁ ምናምን አልኩ። then የዛኔ ነው ህይወቴ የተቀየረው። የዛኔ ነው በኮንፊደንስ መናገር የጀመርኩት። የዛኔ ነው ላይክ ይሄ እሰይ የሚለው እንትን የመጣው የበለጠ ሆኖ የመጣው እርር በሉ የሚላል የሆነ ቪዲዮ እንደዚህ እየተሽከረከርኩ የምታውቁት ከሆነ እንደዚህ ብዬ ዋው ምናምን የምለው አለ አይደል? ያ ኤነርጂ I'm a fucking superstar baby. Yeah, like boom. Like I am that guy. I am the main character. I am amazing. I am so good. I can do anything. I am rich. I am famous. I'm the biggest, the largest, the greatest. Yes. What are you gonna do about it? ምንድን ነው የምታደርገው አንተ? What are you gonna do? Nothing. በቃ like የሆነ ማይሰማ ሜንታሊቲ ያለ አይደለ? በቃ መስማዬ በቃ ተደፈረ ነው የምላችሁ። you know በቃ ነቃሁበት። በቃ የሰው ልጅ እንዴት ቶሎ እንደሚጠላህ ቶሎ እንዴት እንደሚወድህ በቃ ገባኝ። በቃ የሆነ ፈታሁት። አሁን ለዛ ነው በቃ የሰው ፍቅር የማይይዘኝ። አዶናይ ዛሬ ከተወደደ አንዱ ይመጣል ነገር ሊጠራህ ይሞክራል። በማይሆን ነገር ጥቂት ነገር ሲያገኝ ማለት ነው መጥቶ ሊጠላህ ይሞክራል። go ahead man ጥላ የፈለከው። እኔ ባንተ ጥላቻ አይደለም ባንተ ፍቅር አይደለም እዚህ የደረስኩት literally መንፈሴን ስላጠነከርኩት ነው። ፍቅርህ ወደ ጥላቻ ሲቀየር መንፈሴን አጠንክሬው ጠበቅኩ። ከዛ ስጠላኝ ምንም አልመሰለኝም። ከዛ እንደገና ተመልሰህ ትወደኛለህ። ይህ የሰው ልጅ ባህሪ ነው ለካስ you know አንዳንድ ሰዎች ማለት ነው ላይክ ራሳቸው ሳይወዱ እኔ እንዲወዱኝ አልፈልግም። በቃ ላይክ literally አንተ ራስን ማትወዱ ከሆነ ራስን በጣም ምጠላ ከሆነ ላይክ you can't even like me እንዴት አድርገህ ትወደኛለህ? ለራስህ መውደድ ከሌለ ከባድ ነው። አንዳንድ ሰዎች አለን ግን
ለየት ያልን ማለት ነው። ኢቭን ራሳችንን ባንወድ ግን ሌላ ሰውን መመልከት እንችላለን፣ ማየት እንችላለን፣ ማስተዋል እንችላለን። ትክክለኛ አድናቂዎቼ ናቸው ብዬ ማስባቸው በጣም የሚወዱኝ የሚጠሉኝ ሳይሆኑ የሚረዱኝ ናቸው። ስለዚህ ሰው እንዲወዳችሁና እንዲረዳችሁ አትጠብቁ። በቃ that's it's clear አዶናይ ያ ሞመንት ላይ ሲደርስ ነው you know what የዚህ አመት አዋርድ እኔ ነኝ የማሸነፈው። you know what ስራዬን ሰርቼ በጣም ብዙ ሰዎች አግዛለሁ። you know what ኢትዮጵያ ላይ አንደኛ ቲክቶከር ሆናለሁ። you know what ቀጣይ አመት ማዋርድ አሸንፋለሁ። you know what ኢንተርናሽናል ሆናለሁ። you know what እያለ ነው እየሰፋ የሚሄደው። yes I dare to dream big. yes I dream like I dare to look up and to wish the best for myself. And nobody's limitation can lower, you know, my standard. የማንም ሰው ድንበር እኔን ሊያቆመኝ አይችልም። የራሳቸው ድንበር ራሳቸው እያቆማቸው ነው። ለነሱ ይበቃላቸዋል። እኔ ድንበሬ ከፍ እያደረኩ ነው፣ እየገፋሁት ነው። እና ይህ እምነት ላይ ደረስኩ። በቃ የብዙዎቻችን ዝቅታ የከፍታችን ምንጭ ነው። በጣም ወድቄ ብዬ ባሰብኩበት ጊዜ ለካስ ተምሬ ወጥቼበታለሁ። ብለን እዚህ ደረስን። ታሪክ ሰራን አቻለሁ። life is beautiful you learn ላይቭን እንዴት አያችሁት? ገራሚ ነበረ። አሁን ልግባና እንተኛ። በጣም ደክሞኛል። ነገ በጠዋቱ መነሳት አለብኝ። ከወደዳችሁት 4 ብላችሁ ጻፉ።